ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። እኛው ቀን ነው ሬሳውን ጅበል የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ እኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? ስለዚህ እኔ አለቅሳለሁ፣ አይኔ ውሃ ያፈሳል፣ ነፍሴም የሚያጽናና ከኔ ርቋልና ይለናል ኤርምያስ። ኦ ድንግል ሆይ ስሚ፣ ኦ ጌታዊ አድምጠን። ምድር ስትናወጥ፣ ሰማያት በጭስ ሲሸፈኑ፣ የጻድቃን ደም በየሜዳው እንደ ውሃ ሲፈስ ተመልከቱ። ነብዩ ኤርምያስ በሰቆቃው ላይ እንደተነበየው ኖ በኢትዮጵያ ምድር ላይ እየሆነ ያለው መከራ ይሄ ነው። እንሆ በራማ ድምጽ ተሰማ ለቅሶና ታላቅ ዋይታ፣ ራሔል ስለ ልጆቿ አለቀሰች የሉምና መጽናናትንም አልወደደችም ይለናል። ዛሬ ራማ የተባለችው የአርሲ ምድር ናት። ዛሬ የምታለቅሰው ራሔል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይህ በምስሉ ላይ የምትመለከቱት እጅግ አስጨናቂና የሚያስፈራ ትዕይንት ተራይ ስደት ምስል እንዳይመስላችሁ። ይህ የ21ኛው መቶ ክፍለ ዘመን ሰማዕትነት የቀለም ቅብ እንደሆነ ሁላችሁም ወቁም። ባዘቦቱ ቀን በሰላሙ ዘመን የቅዱስ መንበር ታቦተ ሕጉ የሚያርፍበት የክርስቶስ ክቡር ደምና ቅዱስ ሥጋ የሚፈተትበት መሠዊያም ነበረም። መከራ ሲመጣም፣ ስቃይ ሲመጣም፣ ጭንቀት ሲመጣም ከቀደሱት ካህናት በቀር ንጹሐን ዲያቆናት እንኳን በፍርሃትና በረዓድ እንጂ በድፍረት የማይነኩት የሰማይ አምላክ የክብር ዙፋን ዛሬ እንሆ እንደምታዩት በምዕመናን ተይዟል። ነገር ግን ክፉ ቀን መጣብን። የምድር ነገሥታት በደም ሲሰክሩም የማይሆነው ይሆናል፣ የማይሰራው ይሰራል፣ የማይደረገው ይደረጋል። ምዕመናኑ ቤቱን ትቷል። ይልኩን ያፈራውን ከብት በታትኗል። ግማሽ ነፍሱንና ሙሉ ታሪኩን በዚያ በጋለ እሳት ውስጥ ጥሎ ሸሽቷል። ነገር ግን በዚያም በሞት ጽላሎት መካከል አምላኩ የሚሰዋበትን መንበር ግን አልዘነጋውም። ብዙዎቹ ሞቱም፣ ብዙ ደም ፈሰሰም፣ ብዙዎቹ ተጎሳቆሉም፣ በርካታ ቤቶች ነደዱ። እኛ ብንሞትስ ሰውነንና የትም እንቀበራለን፣ የአምላካችን ማደሪያ ግን በክፉዎች እጅ አይረክስም ይህ ነበረ ቃላቸው። እንዲህም ብለው እንደምትመለከቱት በትከሻቸው ተሸክመውታል። አምላኬ ሆይ ለመሆኑ ይህ ትውልድ ምን አደረገ? ወንጀሉስ ክርስቲያን መሆኑ ብቻ አይደለምንም ብዬ ጠይቃለሁ። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? እናት ኢትዮጵያ ሆይ ለመሆኑ አንቺ የማን አገር ነበርሽ? ማንስ ደም የፈሰሰባት ምድር ነሽ? ይህች ምድር እኮ የዓለም ፍልስፍና የረታው በቅድስናቸውና በእውቀታቸው ሰማዕትነትን የቀደሙ የታላላቅ ቅዱሳን አባቶቻችን አገር ነበረች። የድርሳናትና የቅዳሴያት የኪነ ጥበባዊ የክብር ካባን ኢትዮጵያን ያለበሱ ቤተክርስቲያንን የገነቡና ገድን እስከ ክብርና ሞገሷ ያስረከቡን አባቶቻችን ምድር ነበረች። እነሆ ዛሬ ግን የቅዱሳኑ አገርን እስከነ ክብሯ ቤተክርስቲያንን እስከነ ሞገሷም በባዕድ እጅ ያላስደፈሩ የቅዱሳን ሀገር የነበረችው ኢትዮጵያ እነሆ በባዕድ እጅ ተደፈረች። ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። የአርሲ ክርስቲያኖች ዛሬ በገዛ ሀገራቸው እንደ ባዕድ ተቆጠሩ። በገዛ መሬታቸው ላይ ስደተኛ ሆኑ። አባቶች በጥይት ተመቱ። እናቶች በሰይፍ ተሰየፉ። ሕፃናት ጡት ሳይጠጉ ከእናታቸው ተቆራረጡ። ቅዱስ መጽሐፍ በትንቢተ ኢሳይያስ ላይ እንዲህ ይለናል፣ ሀገራችሁ ባዶ ናት፣ ከተሞቻችሁ በሳት ተቃጥለዋል፣ መሬታችሁን በፊታችሁ እንግዶች ይበሉታል፣ እንግዶችም እንደገለበጡት ባዶ ሆናለች ይለናል ኢሳይያስ በትንቢቱ። አሕዛብ መሬቱን ሲቀራመቱ፣ ክርስቲያኑ ግን የእግዚአብሔር ታቦት ተሸክሞ በዱር በገደሉ ይቅበዘበዛል። እነሆ መከራ በኢትዮጵያ ምድር ላይ ከወረደ ዘመናት አለፉ። የሁሉ ግፍ ሲፈጸም ግን ከላይ ያሉት እረኞች የት ነበሩ ብለን እንጠይቃለን። የቤተ ክርስቲያን መሪዎች የነቢያትና የሐዋርያት ተተኪዎች ነን የሚሉ የጳጳሳቱ ለዘብተኝነት የክርስቲያኑን ልብ በጥልቅ አቁስሎታል። ሕዝቡ በሜዳ ላይ እንደ ቅጠል ሲረግፍ፣ አብያተ ክርስቲያናት በእሳት ሲጋዩና ሲቃጠሉ፣ እነሱ ግን በቅንጦት አዳራሾቻቸው ውስጥ ከገዳዮች ጋር ፈገግ ይላሉ። የስልጣን ወንበራቸውን ላለማጣት የፖለቲካውን ማዕከል ለመቅዘፍ ሲሉ ነው የሰማዕታቱን ሮሮ ዝምታን መረጡ። የፖለቲካው ቁማር እጅግ የረከሰ ነው።
ሰውን በዘር በቋንቋና በጎሳ እየከፈሉ በንጹሃን ደም ላይ የስልጣን ማማቸውን የሚገነቡ የዚህ ዘመን ፖለቲከኞች እጃቸው በደም ተለውሷል። ክርስቲያኑን ለአክራሪዎችና ለነፍሰ ገዳዮች አሳልፈው ሰጡ። የነጭ ለባሾች ምዕመናን ስቃይ እንደ ዜና እንኳን መናገር የሚፈሩ የቤተ ክርስቲያን መሪዎች መሆናቸውን የረሱ እረኞች በብዛት በዚች ምድር ላይ ተንሰራፍተዋል። ሕዝቡ እረኛ እንደሌለው በግ እየተበተነ ነው። መጽሐፍ ቅዱስ በትንቢተ ሕዝቅኤል ላይ በእንደዚህ አይነት እረኞች ላይ እንዲህ ሲል ይፈርዳል። ራሳቸውን ለሚጠብቁ ለእስራኤል እረኞች ወዮላቸው። እረኞች በጎችን ይጠብቁ ዘንድ አይገባምን? ስቡን ትበላላችሁ፣ ጠጉሩንም ትጎናጸፋላችሁ፣ የታረዱትንም ታርዳላችሁ፣ በጎቹን ግን አትጠብቁም። የደከመውን አላጽናናችሁም፣ የታመመውንም አላከማችሁትም። በኃይልና በጭካኔ ገዛችኋቸው ይለናል ሕዝቅኤል። አዎ አላከሟቸውም፣ አዎ አልጠግኗቸውም። የአርሲ ክርስቲያኖች በፖለቲካ ቁማርተኞች ሜዳ ላይ ብቻቸውን ቀርተዋል። እረኛ ያጡት በጎች ግን አምላካቸውን ጥለው አልኮበለሉም። እረኞቻቸው በምድር ላይ ቢክዷቸውም ሰማያዊውን እረኛ ግን በትከሻቸው ላይ አዝለውት ስናይ ዓይኖቻችን በእንባ ሞሉም። ይህ ጥቃት ድንገተኛ አይደለም። ከበስተጀርባው የተደራጀ በሚሊዮን የሚቆጠር የአረብ በጀትና የዶላር ክምችት እንዳለበት ሁላችንም ልንገነዘብ ይገባል። ይህ ጥቃት ፈጽሞ ድንገተኛ አይደለም። ከበስተጀርባው የተደራጀ በሚሊዮን ዶላር የሚቆጠር የአረብ በጀትና የዶላር ክምችት ያለበት እጅግ አሳዛኝ የሆነ ድርጊት ነው። የኢትዮጵያ የጥንት የክርስትና መሰረቷን ለመናድ፣ የቅድስት ተዋሕዶ ታሪክን ለማጥፋት ከባህር ማዶ የሚፈሰው የገንዘብና የርዕዮተ ዓለም መርዝ በየቦታው ሰይፍ ሆኖ ተስሏል። ይህንም የሚያስፈጽሙት እጅግ ክፉ የሆኑ ፖለቲካ ሰዎች ጭምር ነው። በገንዘብ የተገዙ ነፍሰ ገዳዮች፣ ሃይማኖትን ሽፋን አድርገው የአክራሪነትን መርዝ የሚረጩ ኃይሎች የአርሲን ምድር የደም አውድማ አድርገዋታል። ይህ የአሁን ዜና ብቻ አይደለም። ለበርካታ ዓመታት በአርሲ ምድር የንጹሃን ደም ሲፈስ እያየን እየሰማን ነው። እጅግ የሚያሳዝን ክስተት። ክርስቲያኖቹ የተጋፈጡት ተራ ጎረቤትን አይደለም። የተጋፈጡት በገንዘብና በዘመናዊ መሳሪያ የተደራጀውን ጥላቻን የሰነቀውን የሰይፍ ማዕበል ነው። መሳሪያ የሌላቸውም ጋሻና ጦር የሌላቸው እነዚህ ምስኪን ምዕመናን የያዙት ብቸኛ መሳሪያ እምነታቸው ነውና እግዚአብሔር ያችን ቀን አምጥቶ ሁላችንንም እነርሱንም ጭምር ይታደጋል ብለን እናምናለን። የምታዩትን ቅዱስ ታቦት በትከሻቸው አዝለው መከራውን ይጋፈጡ ዘንድ በተራራና በኮረብታም በገደላ ገደል ከጠላቶቻቸው ሊያመልጡም ይንገላታሉ። ሰይፍ ሲመዘዝባቸው መጽሐፍ ቅዱስን አቅፈው አለቀሱም። ቤታቸው በሳት ሲጋይ ድረሱልን እያሉ ተማጸኑ። የደረሰላቸው አባትም የደረሰላቸው ወገን የደረሰላቸው ክርስቲያን ግን ባለመኖሩ በርካቶቹ የሰይፍ ላንቃራት ሆኑ። እጅግ ያሳዝናል። ጭካኔው ወሰን አልነበረውም። ወገኖቻችን ወዴት እንደሚሄዱ እንኳን አያውቁም። እግሮቻቸው ወደ መራቸው መከራ የለበትም ብለው ወደ አምኖት ቦታ እንዲሁ ይሄዳሉ። ጉዞ ወዴት እንደሆነ ማንም አያውቅም። ፊታቸው ላይ የሚታየው ተስፋ መቁረጥ ሳይሆን ፍጹም የሆነ የመከራ ጽዋን ነው። ስደትን፣ ረሃብ፣ ጥማትን። በጥማት የሕፃናት አንደበት ከላንቃቸው ጋር ተጣብቋል። ደረሰባቸው ረሃብ የነገ ሀገር ተረካቢዎች ጉልበታቸው ከርቷል። ዛሬም ስደት ላይ ናቸው። እናቶች የሚጠቡት ያጡትን ልጆቻቸውን አቅፎ በደረቅ ጡታቸው እያለቀሱ ይጓዛሉ። ይህ ምስል ብዙ ነገር ይናገራል። ይህ የምታዩት ሰው፣ ይህ የምታዩት ፎቶ፣ ይህ የምታዩት ቪዲዮ እጅግ የሚያስለቅስ ነው። ባዶ ውሃ ጀሪካም፣ በዚያ ምድር በዳ ውሃ የለም፣ መጠለያ የለም፣ የሚበላ የለም። ታቦታቸውን ተሸክመው መንበራቸውንም አዝለው በፍጹም ቸነፈርና መከራ ውስጥ እያለፉ ይገኛሉ። እናንተ የአርሲ ሰማዕታት ወገኖቻችን ሆይ በሰው ዓይን እናንተ የተገፋችሁ የተናቃችሁና የደከማችሁ አቅም የሌላችሁ ትመስላላችሁ። ነገር ግን በሰማይ አምላክ ዓይን እናንተ የዚህ ዓለም ነገሥታት ናችሁ። ይህንን መታመናችሁን ይህንን ንጹሕ እምነታችሁን በክፉ ቀን እንኳን አምላካችሁን አለመካዳችሁ ከሰማይ ሆኖ የሚመለከት ሕያው አምላክ አብሯችሁ እንዳለ እናምናለን። ምድራዊ ጳጳሳት ቢረሷችሁ፣ የፖለቲካ ቁማርተኞች በደማችሁ ቢነግዱም፣ አረብ በጀትና ሰይፍ ቢዞሩባችሁም የሰማዩ አባታችሁ የሰማዩ ጌታችን የነፍሳችሁ እረኛ ኢየሱስ ክርስቶስ ከእናንተ ጋር በዚያ አቀበት ላይ አብሮ እየተሰደደ እንደሆነ እናምናለን።
ዮሐንስ በራእዩ ስለናንተ እንዲህ ብሏልና እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጡ፣ ስለዚህም በእግዚአብሔር ዙፋን ፊት አሉ፣ ሌሊትና ቀንም በመቅደሱ ያመልኩታል ይለናል ዮሐንስ በራእዩ ምዕራፍ 7 ላይ። ይህ የእናንተ ስደት የሐዘን ብቻም አይደለም፣ ይህ የእናንተ ሞት የድልም ምስል ጭምር ነው። ቤተክርስቲያን በደምና በሰማዕትነት ላይ የተመሰረተች መሆኗም ለዓለም ያሳየችበት የታሪክ አሻራ እንደሆነም እናምናለን። በመላው ዓለም የምትገኙ የተወደዳችሁ ተመልካቾቼ ይህንን ዜና ስሰራ እጅግ ተስፋ በመቁረጥና በሐዘን ስሜት ሆኜ ነው። እኛ በቤታችን በሰላም ተኝተናል። በምቾት እየኖርን እምነታችንና ሀገራችን ስንዘነጋም ወገኖቻችን በአርሲ ምድር ላይ ታቦት ተሸክመው ሲሰደዱ እየተመለከት ነው። ይህ ምስል ልባችሁን አልሰበረውም? ይህ ምስል እንቅልፍ አልነሳችሁም? ይህ ህመማችሁን አላመጣውም? ዛሬ ለተገፉት፣ ለተራቡት፣ ለተጠሙትና ስለ ስሙ መከራ ለሚቀበሉት የአርሲ ክርስቲያኖች ድምጽ መሆን ያስፈልጋል። በጸሎት፣ በገንዘብ፣ በእውቀት በያለንበት አቅም ሁሉ ከነሱ ጋር እንቁም። የነሱ መከራ የሁላችን መከራ ነውና የሰማይ አምላክ ለእናታችን ለኢትዮጵያ ሰላሙን ይስጣት። የሰማዕታቱን ደም ተመልክቶ ምድሪቱን የሚቅር ይበላል። እነሆ ዛሬም አብረን ካልቆም፣ ካልተባበር፣ ካልተጋገዝንና አንዱ ለሌላኛው ጋሻና መከታ መሆን ካልቻለም ወደፊት የሚመጣው ነገር እጅግ የሚያስፈራና እጅግ የሚያሳዝን ይሆናል። በመላው ዓለም የምትገኙ ውድ አድማጭ ተከታታዮቼ ይህንን ሼር በማድረግ ላይክ በማድረግ በሐሳብ መስጫ ሳጥን ሐሳባችሁን በማስቀመጥ ለሌሎች እንዲዳረስ በማድረግ ኃላፊነታችሁን ተወጡ። ሰላም ለሀገራችን ለኢትዮጵያ፣ ለዓለም ሁሉ ሰላም።